ሀገራችን ዛሬ ብሔራዊ ምርጫ እያደረገች ነው ያለችው። ብሔራዊ ምርጫ የሚደረገው አንድ የሚወደድ ስርዓትን ለማስቀጠል ወይም ደግሞ የሚጠላ ስርዓትን ለመጣል ነው። የሚጣለውም እንዲቀጥል የሚደረገውም ግን አንድ ግለሰብ ስለወደደና ስለጠላ አይደለም። የጋራ ድምር ውጤት ያስፈልጋል። ያ የጋራ ድምር ውጤት ብልጫ ካመጣ ማስቀጠልና መጣል ይቻላል። ለዚህ ነው ምርጫ የሚደረገው። ከምርጫ ውጭ ያሉ የመንግስት ቅየራዎች እኔ ለኢትዮጵያ ይጠቅማታል ብዬ አላስብም። ምርጫው ዲሞክራሲያዊ ይሁን አይሁን፣ በቂ ተፎካካሪዎች ይኑሩት አይኑሩት የኔ እንትን አይደለም። ኢትዮጵያ ላይ ተደጋጋሚ ጦርነት የተቀየሩ መንግስታት ያመጡልን ሪዛልት እናውቃቸዋለን፣ ምን እንዳመጡልን። የተሻለው አማራጭ ይብዛም ይነስም የተሻለው አማራጭ ምርጫ ነው። ተፎካካሪዎች የደከሙበት ጉዳይ የራሳቸው ጉዳይ ነው። ግን የተሻለ ፕሮግራም ለምሳሌ እኔ ኮልፌ ቀራኒዮ ምርጫ ክልል 24 ላይ በግል የሚወዳደሩት ወንድሙ ይብሳ አሉ። ወንድሙ ይብሳን በመርጣቸው እንዴት ደስ ባለኝ። ሌላ ቦታ ስለሆነ ካርድ የወሰድኩት እንጂ እሳቸውን በመርጥ ደስ ባለኝ። ነገር ግን ሄጄ ካርዱን የወሰድኩበት ቦታ ሄጄ የተሻለ ይሆናል ብዬ የማስበውን መምረጤ ግድ ነው። ይሄን ስላረኩ ግን ለማክሮፍ የሚዳታችሁ የሚቃጣችሁ ሰዎች አላችሁ። ቢኮዝ እንደኔ ለምን አልሆንክም? ለምንድን ነው እንዳንተም ሆኖ አንተ የራስህን መሆን ትችላለህ። እኔ ምርጫ መምረጥ የሆነ የፖለቲካ ፓርቲ አባል መሆን አይደለም። ባይዜ የዜግነት መብቴን መወጣት ነው። የዜግነት መብቴን የምወጣው ደግሞ ክላሽ ይዤ ጫካ ውስጥ በመዞር አይደለም። የተሰጠኝ ትብዛም ትነስም እድሌን በመጠቀም ብቻ ነው። እኔ የምወደው አካል ይውደቅ ወይን መንግስት ይመስርት፣ የራሴን ድርሻ ግን በ130 ሚሊዮን ህዝቦች መካከል የራሴን ድርሻ እወጣለሁ። ይሄንን ካርድ ያያችሁኝ ሰዎች ለማክሮፍም ለመደሰትም እንትን ያላችሁት ገደል ግቡ እላችኋለሁ።